ገኘው ብለንሻ ፊልምሽ ሊወጣ ነው ተባለ። እውነት ነው ይለቀቃል። ስርዝ ድልዝ በቅርቡ ፈትል ሚዲያ ላይ ይለቀቃል። እስከዛ ግን የእናንተ ቤተሰቦች ፈትል ሚዲያ ሰብስክራይብ እያደረጉ ይጠብቁ። ያው ይሄን የሚመስል ማስታወቂያ ፊልሙ ላይ አለ። ሾርት ሙቪ ደግሞ እዚሁ ሪል ስቴት ላይ የሰራ ነው አለ ምሳሌ ይላል። እሱንም ለብቻ እንለቃለን። ስርዝ ድልዝ ግን በጣም ፌመስ ሰዎች ያሉበት አለማየሁ ደርሶ፣ መሰረት ጉልላት፣ ፋንታ ስንታየው እና እኔ ባህሪን ከድር እና ሌሎችም አዳዲስ ተዋናዮች ያሉበት እና ደግሞ ቅድስት አዳም ሁሉንም ያማከለ ከህፃን አዋቂ እስከ ሽማግሌ የተሳተፈበት ምርጥ የታሪክ ፍሰት ያለው ፊልም ነው። ማንም እንዳያመልጥ። አሁን እሷ በምትሰራው የሾርት ሙቪ ማስታወቂያው ላይ እኔ ከእሷ ጋር እየተሳተፍኩ ይገኛል። በተከታታይ ድራማ ከእሷ ጋር ወደፊት ለማምጣት ዝግጅታችንን ጨርሰናል። በማስታወቂያ ስራዎችን ብዙ እንመጣለን እና ደግሞ ከዚህ በኋላ ድርጅቶች ደግሞ በፈለጋችሁት ቋንቋ ሙሉ የኢትዮጵያን ቋንቋ ሁላ እንችላለን። በቃ እየተረጎሙ ማስታወቂያ እንሰራላችኋለን። ማስታወቂያ የማይመስል ማስታወቂያ እንሰራላችኋለን ከደሜ ጋር ወደፊት